የሚደግፉት ትልቆች ማማከር ለዚህ ነው የሚጠቅመው እንደና ንቡአት አሉት እኛ ጋር እኮ አንድ የተነገረን በነቢያቶች ወሬ አለ በኒ እስራኤሎችን ነፃ የሚያወጣ ነብይ አላህ ይልካል ሲወጡ ግን የዩሱፍን አለይሂ ሰላም ጀናዛ ይዘው ካልሆነ አይወጡም የሚል ታሪክ አለ አሏቸው ነብዩላህ ዩሱፍ የተቀበሩት እዛው ሚስር ውስጥ ነበር እሱን ይዘው ካልሆኑ መውጣት አይችልም የሚል ታሪክ አለ ለዛ ነው መንገዱ የጠፋን አሏቸው ማን ያቃል ታዲያ ቀብሩ ያለበትን ቦታ ሚያቅ የለም እቺ ሴት ስትቀ እሷ ብቻ ነው የምታውቀው ነብዩላህ ሙሳ አለይሂ ሰላም መጡና በያሳይና የዩሱፍን ቀብር እንወስደው ነው አሏት እንግዲህ የነብያት ገላ አይበሰብስም አይደል አላህ መሬትን حرام አድርጓል የቁርአን ሐፊዞችን ገላ የነብያትን ገላ የሹሃዳዎችን ገላ መሬት እንዳትበላ አላህ እርም አድርጎባት በቅርቡ ሸህ መሐመድ ኢብኑ ሰዋፍ የሚባሉት የሳውዲ ዓሊም ባለፈው ካስታወሳችሁ ዝናብ ገብቶ በሁድ ጦርነት ላይ የሞቱትን እንትኖቹን ውሃ ገብቶ ቀብሩን አፈራርሶት ነበር ዝናብ ቀብሩ ፈረሰ ሲከፈት የሰሃቦች ገላ ተገለጠ ሲገለጥ የሳውዲ መንግስት ጠራና ሰሃቦቹን ወደ ነበሩበት ቦታ ለመመለስ ዓሊሞችን ሰበሰበ ከተሰበሰቡት ውስጥ ሸህ መሐመድ ኢብኑ ሰዋፍ አንዱ ናቸው እሳቸው ያዩትን ሲናገሩ ምን ይላሉ ወሚመን ደፈንቱ ይላሉ እንደገና ከቀበርኳቸው ውስጥ ሐምዛ ይገኝበታል ይላሉ አላሁ አክበር መቅጡኡል አንፍ ጆሮ ተቆርጧል ወልኡዙነይን ሁለቱ ጆሮዎች መሽቁቁል በጥን ሆዱ ተቀዶ ነበር እጁን ሆዱ ላይ አድርጎታል ስናንቀሳቀሰው ደም ፈሰሰ ወሸመምና አጥየበል ሚስክ ይላል የሚጣፍጥ ሚስክ አሸተትን ይላል ሸሂዶች عند ربهم يرزقون ገላቸውን አላህ እንዳይነካ አድርጓል እኔ ግን ተመኘው የሳውዲ መንግስት ይሄን ቀርጾ ለዓለም አብቅቶት ቢሆን ዓለም የኢስላምን ትክክለኝነት የበለጠ እንዲረዳ على كل حال የነብዩላህ ዩሱፍን ጀናዛ መውሰድ ፈለጉ አካላቸው እቺን ሴት መተው ጠየቋት አሳይና ቀብሩ ኖ አላሳያችሁም መስፈርት አለው አለች እሱን ካሟላችሁ አሳያለሁ ነብይ ሙሳ ሃቲ ማ عندك አምጫ መስፈርትሽን አለው መስፈርቷን ስም ሂማዋን ተመልከቱ አን አኩነ معك في الجنة ነበር መስፈርቱ ምንድነው ካንተ ጋር በጀነት ጓደኛ ልሆን ከነብይ ሙሳ ጋር ከባድ ደረጃ ነው አይደል ነብይ ሙሳ ማለት ኡሉል ዐዝም ትላልቅ ነብያቶች ውስጥ አንዱ ነው ወከለመ الله موسى تكليما يا الله ቃል የሰሙ እኮ ናቸው ከሱ ጋር በጀነት ትልቅ ደረጃ ነው አይደል የጠየቀችው ነብይ ሙሳ ደነገጡና ይሄማ በእጅ አይደለም አሉ ሀገራችን ሰው ቢሆን ሰጠናል ነው አይደል ይሄማ በእኔ እጅ አይደለም ምን መብት አለኝ ብለሽ አሏት አላህ ወህይ ያወረደና ያ ሙሳ اعطيها ما طلبت የፈለገችውን ስጣት እናደርጋታለን ጀናዛው ያሉበትን ቦታ ሳይች አውጥተው ይዘው ተወጡ ረሱል ለዛ ነው ከዚች ታንሳላችሁ እንዴ ስሜታችሁን ከፍ አታደርጉትም ቀበላህ ጠጣህ መሞት ምን ቀርጸው ግብ የማይቋረጥ ስሜት ጋር መተሳሰር አለብን ሁሌም ስለተከባድ ስሜት ስንናገር የሚጠቀስ አንድ ታሪክ አለ አንደሉስ ላይ ያሁኗ ስፔን ላይ የተከሰተ ታሪክ እሱን አካፍያችሁ ልውረድ ምን ያህል ስሜት ሰዎቹ ለከባድ ስሜት እንዴት እንደሚነሳሱ ሶስት አሳ አጥማጆች ነበሩ በአንደሉስ ግዛት ዳርቻ የሚኖሩ ስራቸው አሳ ከወንዝ ያወጡ ለማህበረሰቡ ዲስትሪቢዩት ማከፋፈል ከዛ አንደኛው ይሄ ህይወት መረረ ተራ ህይወት መኖር ሰይድ ዓዲ መሆን መረረ መጨረሻ ምን አለ እስኪ ቁጭ እንበልና እንመካከራላችሁ እኔ መሮኛል የሥራ ዘርፍ ልቀየር ነው አላቸው ለሁለቱ ጓደኞቹ ለወደፊቱ እኔ የዚች ሀገር ፕሬዝዳንት እሆናለሁ አለ አንደኛው አስደንጋጭ ቃል ነው አሳጥማጅ ፕሬዝዳንት ሲሆን ከባድ ነው አይደል
ከዛ ሁለቱ ጓደኞቹ ፈገጋሉና ወሬው እንዳቋረጠ ምናል አንተ አለው ከጎኑ ያለው ለወደፊት ፕሬዝዳንት ሲሆን ምን እንዳደርግልህ ትፈልጋለህ አለ ፕሬዝዳንት ሲሆን ምን እንዳደርግልህ ሩቅ ነው አይደል ከዛ ብቻ ኸይር ተመኘ ኦኬ አላህ ያድርስልኝ አለ አላህ ያድርስልኝ እንጂ ቤተ መንግስት የሚመስል ቤት እንድትገነባልኝ ጋርዶች ወርቆች እንድትሰጠኝ አለ እስጉድ አለ ተጻፈለት አንተኛው ሳለው ከጎኑ ያለው ምን አለ አንተ ፕሬዝዳንት ስትሆን አላህ አለ እንደው አንተ ለመሆን ያብቃህ እንጂ ራቆቴን አድርገህ አህያ ላይ ጀርባዬን አዙረህ እየገረፍክ በከተማው አዙረህ አንተ ልትሆን ብቻ መጥፎ ንያ ነው ይሄ ሰው ግን ተመልከቱ የአገሪቱ መሪ መሆን ግብን ቀርጿል ግቡን ለማሳካት ስቴፕ ተከተለ ወደ ሰራዊት ስልጠና ገባ እንግዲህ ፕሬዝዳንት ለመሆን የድሮዎቹ በጦርነት ስልት አልፈ ነው ዛም ድረስ ጦርነት ውስጥ አላማ ስለው ታታሪ ወታደር ነው በሂደት 10 አለቃ በአገራችን ቋንቋ ነው 100 አለቃ 1000 አለቃ 1 ሚሊዮን አለቃ ይባላል የለም አይደል ብቻ ደረጃ ላይ ደረጃ ያገኘ በ27 አመት ውስጥ የአገሪቱ መሪ ጀነራል 27 አመት ጉዞ ረጅም ጉዞ ነው አይደል ከ27 አመት በኋላ የአገሪቱ መሪ ጀነራል የጦር ዋና ተጠሪ በዛው አመት ውስጥ ንጉሱ ሞተ አሚሩ ሲሞት አልጋ ወራሹ ህፃን ልጅ አለ ለክብሩ ዙፋኑን ይዞ ቁጭ አለ ህፃን ፕሬዝዳንቱ ማን ይሁን ተባለ አማካሪ ማን ይሁን ተባለ ያ አሳጥ ማልክነት አገሪቱ ጀነራል እሱ ነው እሱ እንዲመራት አገሪቱን ልጁ ለክብሩ ዙፋኑ ላይ እንዲቀመጥ ተደረገ አላህ ደረሰው አይደል ጥሩ ነያ ታገለ አላህ ወፈቀ ከዛ አንዴ ስልጣን ወንበሩ ላይ ቁጭ ብሎ ያለ የትዝታ ፋይሉን ሲያገላብጥ እነዛ ሁለት ጓደኞቹ ትዛሉ ወታደሮችን ጠሩና እድስኩ ሂዱና እስኪ ወንዙ ዳርቻ ላይ የሚቀመጡ ሁለት አሳጥማጅ አሉ ይዛችሁልኝ ነው አለ ሲሄዱ በእድሜ ገፍተዋል አሁንም ማሳያ ጠመዱ ናቸው ትልቅ ዓላማ ህይወት ውስጥ አልነበራቸውም the same work ይዘዋቸው ወደ ቤተ መንግስት ትፈልጋላችሁ እኛም ቤተ መንግስት አሳጥማጅ ናቸው ፕሬዝዳንቱ ለምን ነው የሚጠራቸው አደነግጡም እናንተ ሸፉ ቢያስተራችሁ እኛም ቤተ መንግስት እውነት ተፈልገን አዎ ኑ ትፈልጋላችሁ ቤተ መንግስት ተዱ ሲያዩ ተቀይሯል እሱ አይመስልም ተመሽቶታል ግርማለው አለባበሱ ሌላ እነሱ ደግሞ በድሯቸው ሙድ ናቸው ከዛ ንጉሱ ምን አላቸው ታቆኛላችሁ አላቸው ንጉሱ ያናቀውትም አሉ አይናቸውን ከፍ አላደረጉ እኔ እኮ የዛሬ 27 አመት አብሬያችሁ አሳሳ ጠምዶ የነበርኩት ግለሰብ ነኝ ቀና ሲሉ እውነትም እሱ ነው ደነገጡ የሚገቡበት ጠፋቸው ከዛ ያ ጥሩ የተመኘውን እጁን ያዘና አንተ ለወደፊት ፕሬዝዳንት ስሆን ምን እንዳደርግልህ ነበር ቃል ያስገባኝ አረ ንጉስ እንኳን ደረሱልኝ አለ ወዲያው እንዲህ አይነት ነበር የተመኘውት ይሰራለታል ቤተ መንግስት የሚመስል ቤት ፈረሶች ጋርዶች ወርቆች እንደነያው ሰጠ ዞር አለና ወደዛኛው አንተ ምን ብለህ ነበር አለ ንጉስ ረስቸዋለሁ አለ አምጣት ያለውን አስታወሰው ንጉሱ ግን አላዘነለትም ይላል ራቁቱን አድርጎ አህያ ላይ አስተኝቶ በከተማይቱ እየተገረፈ እንዲዞር አደረገ ምን አለ ቃሉ ሲጨርስ اريد ان يعلم العباد ፍጡራን የአላህ ባሮች እንዲያውቁ ፈልጋለሁ ان الله على كل شيء قدير አላህ በሁሉም ላይ ቻይ እንደሆነ እንዲያውቁ ፈልጋለሁ እንደንያችን እንደሚሰጠን እንዲያውቁ ፈልጋለሁ ይዛችሁ ትዝሩ ነበር ጥሩን ነያ እንንቀሳቀስ አላህ ያሳካው ሂማችን ትልቅ መሆን አለበት እንዲህ ይሆናል والله ይቻላል ችግርን ሩጠና መልጠዋለን ብለው አምልጠውታል እኮ የሀገራችን ሰዎች ችግርን ሩጦ ያመለጠ የለም
ሩጠን እናመልጠዋለን አሉ ይሳካል ኢንሻአላህ እንኳን ሙእሚን ሆነን ኦኬ ሶስተኛው ስቴፕ ግባችንን ለማሳካት አላማ ስንቀርጽ አንደኛ ግባችን ግልጽ ይሁን ኢንሻአላህ ወደ ኋላ የመጣችሁት ፕሮግራሙ ይዘት የነበረው የህይወት ግብህን አስመር ዱንያ ላይ ትልቅ ሰው ሆነ ውጣ ነገ ትውልድ ፋይል ሲያገላብጥ በትልቅነት የሚያወሳ ሰው ሆን ያልን እየተነጋገርን የነበረው ምን ላይ ደርሰናል አሁን ግብህን ለማሳካት የሚረዱ ነጥቦች አንደኛ ግብህ ግልጽ ይሁን BMW መኪናው እንዳይመስላችሁ ትጠይቃላችሁ ስጡ ኢንሻአላህ ሁለተኛው ትልቅ ስሜት ጋር ይያዝ ሂማ ዓሊያ ሶስተኛው ስቴፕስ ቅድም እንዳልነው ስቴፖች አሉ ዶክተር ለሁም ቢል አንድ ሰው ምን ያስፈልገዋል ሃይ ስኩል መጨረስ አለበት ከዛ ዲግሪውን ይይዛል ያኒ ዶክተሬት ዲግሪ ማስተሩን ይይዛል ከዛ ምን ስቴፕስ አሉት ያሳካናቸው ማለት ንግድም ቢሆን 10 ሺህ ብር አለ 100 ሺህ ታደርሰዋለህ ቅድም እንዳልነው ወደ ሚሊዮን ይደረሳል ዒልምም ቢሆን 10 ዓመት ትቀራለህ ሁሉም ስቴፖች አሉት እሱ ልንከተል ይገባል አራተኛ ሰበቡን ማድረስ በذل الجهد الحقيقي ተጨባጩን ምክንያት ማድረስ አላማ ቀረስ ቁጭ ብትል ይሳካል ቃኔ ሚሊዮነር ሆናለሁ ዝም ብሎ ይሳካል አይሳካም አይደል ይሄ እንትን ነው የሚሆነው ተወኩል ሳይሆን ተዋኩል ይሉታል መሸንገል ነው የሚሆነው ነብያችን ሰለላሁ ዐለይሂ ወሰለም አንዴ ከባህሬን አገር የሚገርማችሁ ሰበብን በማድረስ ዙሪያ ላይ ሲናገሩ ባህሬን ላይ ምርኮ ይመጣላቸዋል ወደ ነብያችን ሰለላሁ ዐለይሂ ወሰለም ነብያችን ከሰሃቦች ጋር ቁጭ ብለዋል ከሳቸው ጋር ከተቀመጠው አንዱና ትልቁ ሰሃባ ረቢዓቱ ኢብኑ ከዕብ አልአስለሚ የሚባል ትልቅ ሰሃባ አለ ይህ ሰሃባ ከሳቸው ቁጭ ብለዋል من أفقر الصحابة ይላሉ እንደሱ ደሃ ሰሃባ የለም ከጎናቸው ያለ ምርኮ መጥቶ ሲያከፋፍሉ ረሱል ረቢዓ ከጎናቸው ነበር ያ ረቢዕ ሰል የፈለከውን ጠይቅ ልስጥ አሉት ነብያችን ረቢዕ ምን አለ የዱንያ ነገር አልጠየቀም ፈረስ በቅሎ ቢል እንደሚሰጡት ያውቃል ምን አለ አወቱዕቲኒሃ ያ ረሱላህ بطيق هنا تسطኛለህ يا الله መልእክተኛ አላቸው አዎን ሰል ما بدالك የመሰለህን ጠይቅ አሉ ረቢዕ ምን ጠየቅ اسالك مرافقتك في الجنه አላቸው يا الله መልእክተኛ የርሶን ጓደኝነት በጀነት ጠይቃለሁ አላቸው ረሱል ከባድ ጥያቄ ነው ጠይቃቸው እሳቸው ከነ ኢብራሂም ከነ ሙሳ ከትላልቅ ነው ደረጃቸው ረቢዕ እንዴት ከሳቸው ጋር ይሆናል ረሱል ትክዛሉና አው غير ذلك አሉ ሌላ አለ ተለዋጭ ምን ጠይቀው አሉት ረቢዕ ምን አለ ላ እቺናት የአላህ መልእክተኛ አላቸው ሌላ የለኝ ረሱል አሰቡና ምን አሉት فاعني على نفسك بكثرة السجود በልንግዳ سجود يودك بمدفات بنفس ليك جزينيال الله يساكوال سجود أبزال بالنيال علماء تشين سيتكسو من الال هون لما ساكت من يسفلقا مدراوي سبب ما درس وجب له المال لندي يتاتشن كتاج سكون كلاي فوقون إلى لا رياجريس وجب له كونه كتاج سكون كلاي فوقون زمرو يمت على لاي فوق ስለዚህ ምን ያስፈልግ البذل الجهد الحقيقي ተጨባጭ ሆነ ሰበቦችን ማድረስ ስራ ላይ በስተ መሆን እንዳልናቸው እንደቀደመው አምስተኛው الامل والتفاؤل አላህ እንደሚያሳካል ተስፋ ማድረግ መሐል ላይ የሚገጥሙን እንቅፋቶች ይኖራሉ ግባችን ሽባ እንደሆነ የሚጠቁም ግን አመል انا عند ظن عبدي ባሪያዬ በጠረጠረኝ አለውለት ብሏል አመል ተፋኡል ያስፈልጋል ميغرماچو نور الدين الشهيد نور الدين يصلح الدين الايوبي استاذ ناتشو امير ناتشو شهيد ነው የሞቱት نور الدين قدس እንዳሆኑ በከሃዲያን እጅ ተይዛ ያለ ሷን ከነሱ እጅ ለማውጣት የታገለ ትልቅ ሰው በጣም የሚገርመው ሚንበር ሰርቶ ነበር ጦርነት ላይ ያለ ሚንበር ኹጥባ የሚደረግበት ሚንበሩን ሁሌም ጃሃል ሲያደርግ ፊት ለፊቱ ያደርገው ነበር ዓላማው ምንድነው ሲሉት ይሄ ሚንበር ኢንሻአላህ በዚህ ሚንበር
ኹጥባ ቁድስ ውስጥ እንኸጥብበታለን ይላል። አመል ተስፋ ለመቀስቀስ ነው ለራሱ። የሚገርመው እሱ ሳይከፈት ነው ከዱንያ ሸሂዱ ነው የሞተው። በሱ ደረሳ በሰላሐዲን አዩቢ ቁድስ ተከፍቶ ያ ሚንበር ተተክሎ ኹጥባ ተደረገበት። ሚንበሩ ከተሰራ ከ20 ዓመት በኋላ ይሄ ሚንበር ለምን ያሰራዋሉ? አመል ተስፋ ለመቀስቀስ። ያባን የተለያዩ ጃፓን ውስጥ ተዱ ከጀነራል ማናጀሩ ኦፊስ ጣራ ላይ የድርጅቱ ሚሽን ስቴትመንት ዓላማ ጣራው ላይ ተጠቅሷል። ደክሞት ማናጀሩ ሲል ዓላማው ተጠቅሷል ግድግዳው። በዓለም ታዋቂ እቃ አቅራቢ መሆን አለብን የሚል ዓላማ ተቀርጿል። ደክሞት ታዲያ እንዲህ ሲል ምን ላይ ነው? ያንን ዓላማ ላይ ነው ወደ ስራው ይመለሳል። ግብ አለው አትረፍ ለማለት ነው ያን። ስለዚህ አመል ተስፋ ያስፈልገናል። ስድስተኛ ዓላማችን ለማሳካት የሰው ልጅ መሃል ላይ ላገኘው ውጤት ሞቲቬተር ያስፈልገዋል፣ ማነቃቂያ ያስፈልገዋል። እዚህ ቁርአን ለምን ነው ጥያቄ ስትመልሱ የሚሸልሟችሁ? ለማበረታታት ነው አይደለም? ነቢያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰሃቦችን ምን እያሉ ነው የሚጠሯቸው? ዑመርን ሲጠሩት ምን ይላሉ? ፋሩቅ። ይህ እኮ ሞቲቬተር ነው፣ ማነሳሻ ነው። ፋሩቅ ማለት ውሸትን ከሐቅ የለየው ሰው ማለት ነው። አቡበክር ምን ይሉታል? ሲዲቅ፣ እውነት ባዩ። ሞቲቬተር ታያላችሁ። ረሱል እንዲህ ነበር ቻርጅ የሚያደርጓቸው። አንድ ሰው ሁሌም ውደሳ ይመግበዋል፣ ሽልማት ያበረታታል። እናቶችም ብትሆኑ እዚህ እናት አባቶች ትኖራል፣ ልጆቻችሁ አንድ ግብ ቀርጸው ተንቀሳቅሰው ውጤት ያመጣሉ፣ ሽልማት ያስፈልጋል። አክቲቬትድ ይሆናሉ፣ እንደ አዲስ ኃይል ቻርጅ ያደርጋል። ሁሌም የሰው ልጅ እንትን ያስፈልገዋል። ዶክተር ሙሪድ ኩላብ የሚባል ትልቅ ምሁር ግን ምን ይላል? ሚሸለምህ ብታጣ ራስን ሸልም ይላል። እኔ ይላሉ ግቤን ለማሳካት መንገድ ላይ አንድ ጥሩ ውጤት ሳመጣ ሰፊ የራት ግብዣ አደርግና ሙሪድ ኩላብ ዛሬ ላመጣው ጥሩ ውጤት የተደረገ ግብዣ ነው ብዬ ብላለሁ ራሱ። አንዳንዴ አሽገውና በወረቀት ጥሩ ስጦታዎችን ለራስ ይሰጣለሁ አለ። ማ ሐከ ጅልደከ مثل ذفرك እንዲል እንደ ራስ ቆዳ የሚያክ የለም ይባላል። ጥሩ ስጦታ መርጬ ለራስ ይሸልማል። ዓላማችን ለማሳካት አንድ ላይ ትደርሳለህ። 20 ሒፍዝ ስታሳፍዝ 20 ሰው የሆነ ሽልማት ለራስ ያስፈልጋል። ሞቲቬተሮች ያስፈልጉናል። መጨረሻ ላይ የምለው እትሩክ በስመተክ ፊል ሐያ፣ ህይወት ላይ አሻራችንን ጥለን እንውጣላለሁ። አንድ ታሪክ ልንገራችሁ ወደ ፕሮግራሜ ፍጻሜ። አንድ ጋዜጠኛ ነበር። አንድ ጋዜጣ አንባቢ ሰው ነበር፣ ጋዜጠኛ አይደለም። መንገድ ላይ የሚሸጡ ጋዜጣዎች አሉ። ሁሌም ሲያልፍ እነዚህን ጋዜጣዎች ፈርስት ፔጃቸውን የጋዜጣውን የመጀመሪያ ገጽ ሁሌም አንብቦ ጥሎት ነው የሚሄደው ጋዜጣው። እነዛ ጋዜጣ የሚሸጡ ሰዎች ሁሌም ይቆጡበታል። ወይ አይገዛ ያነበበ ይሄድባቸው። ምን ይደረግ? አንድ ያዙት ሲያነሳ፣ አንተ ወይ አትገዛ ያነበብክ ፈርስት ፔጅ ሁሌም ተደው ምንድነው? ይሄ ሰው ሲመልስ ምን አለ? አይ አንድ ምጠላው ባለስልጣን አለ ሙቶ እንደሆነ ላይ ዜናውን ብዬ ነው አለ። እንዴ ታዲያ ፈርስት ፔጅ ላይ መጀመሪያ ገጽ ምን አለ? የሙታን እኮ አምድ አለው ከውስጥ ስትገልጸው የሞቱ ሰዎች የሚጠቀሱበታል። እዛ ዳ አትፈልግም አሉ። ይሄ ሰው ምን አለ? እናንተ ሰነፎች አለ፣ ውስጥ እኮ የሚገለጸው ተራው ሰው። እነዚህ ትላልቅ ሰዎች ሲሞቱ እኮ ፈርስት ፔጅ ላይ ነው የሚገለጹ። እንትና ሞተ ተብሎ ጋዜጣው እነሱ ነው የሚሸፍኑት። እነዚህማ ደካማዎች ነው ከውስጥ የሚጠቀሱ። መልእክቱን አያችሁ? ምን ለማለት ነው የፈለኩት? ስትሞት ጋዜጦች ፈርስት ፔጅ ላይ የሚዘግቡት ሰው እንትናን አጣን። ባለፈው ኢትዮጵያዊ ትልቅ ዓሊም ሐጅ መሐመድ ራፊዕ ሲሞቱ የሚገርማችሁ ጋዜጦች ሁሉ የኢትዮጵያው ሙሐዲስ ይሏቸዋል፣ የኢትዮጵያው ቡኻሪ ይሏቸዋል። ያላሏቸው የለም። ስለሳቸው ነበር ዘገባው። ታላቁ የታሪክ ምሁር ፕሮፌሰር ሁሴን አህመድ ሲሞቱ
ጋዜጦች ሁሉ ፕሮፌሰር ሞተ ሰዎች ስትሞት ፈርስት ገጽ ላይ የሚዘግቡ ሰው ሁን መልእክቱ ይሄ ወኩን ረጁላን ኢናተው بعده يقولون مر وهذا الأثر ሰዎች ሁን ይላሉ ሰው ሁን ሰዎች ከሱ በኋላ ሲመጡ መረ ይሄው በዚህ አልፏል ይሄው የእግሩ ኮቴ የሚሉ ሁን ይሄው ያሰራው መድረሳ ይሄው ያቀራቸው ልጆች ይሄው ተርቢያ የሰጠቻቸው ልጆቿ የምትባይ ሁኝ አንዲት ሴት ሞተች ይላሉ ስትሞት 10 ልጆችን ወልዳ ጥላኔ ሄደች ሁሉም ዑለማዎች ነበሩ ይላሉ አያስቀና ሞተች 10 ዓሊሞችን ትታ ይህ ዓላማ ነው ህይወት ላይ አሻራችንን ጥለን ሄድ ወላሂ ትልቅ ሰዎችን ነው ሰዓድ ብን ሙዓዝ ሁላችሁ ታውቁታላችሁ አይደል የአንሳሮቹ አሚር ነው አንሳር መዲና ውስጥ የሚኖሩ ህዝቦች አሚራቸው ነው እሱ ሲሞት በጣም የሚገርማችሁ የሰለመው 30 አመቱ እያለ የሞተው 37 አመቱ እያለ 6 አመት ነው እስልምና ውስጥ የቆየ ሲሞት ግን ተፈጥሮ ለሱ አለቀሰች ይላል ነብዩ ሰለላሁ ዐለይሂ ወሰለም اهتز لموت سعد عرش الرحمن ይላል عرش የሚባል ዓለም አለ በጣም ግዝፈቱን አላህ እንጂ ማለም ማቀው ያለሱ ሞት ተንቀጠቀጠ አሉ ነብዩ ሰለላሁ ዐለይሂ ወሰለም በእስልምና የቆየው 7 አመት 6 አመት ከዛ ሰሃቦቹ ተሸከመውት ጀናዛውን ሲሄዱ ቀለላቸው ያ ረሱላህ በጣም ቀለለን ንፋስ ሆነ አሏቸው መላእክቶች ነው የተሸከሙት መች እናንተ ያዛችሁትና እሱን ለመቅበር አላህ Subhanahu Wa Ta'ala 70,000 መላእክት ወደ ዱንያ ያወረደ አጃቢ ዳይነት ሰው ዱንያ ላይ ስትወጣ ትውልድ የሚያነሳ ትልቅ ዓላማ የነበረው ትልቅ ሰው ለመቅረዝ ዝግጁ ናችሁ ኢንሻአላህ ዓላማ ይኖር والله ዱንያችን ስናሰላት በጣም አጭር ናት ሄደኩ አይደል እድሜያችን 30 40 የሆነ ግብሳን በጣም የሚገርማችሁ በቅርቡ አንድ ሪሰርች አንድ ዓሊም ለቀቀ የሆነ ቦታ ላይ ሳነብ እስኪ ይላል እድሜው 33 አመት የሆነ ሰው ዱንያ ላይ ንጹህ እድሜ ምን ያህል ነው ያለው እናስለው ሂሳብ እናድርገው ይላል እድሜው ስንት ነው 63 አመት የነብዩን እድሜ እንውሰድ ይላል ሰለላሁ ዐለይሂ ወሰለም አላ ፍክራ የነብዩ እድሜ የአቡበክር የዑመር ስንት ነው 63 አመት እኩል ነው የሞቱት ሁሎች እኩል አመት ነው የነበራቸው ይሄን እስኪ የተባረከ እድሜ እንውሰድ ይላል 63 አመት ዱንያ ላይ የኖረ ሰው ንጹህ ጊዜ ምን ያህል ነው ያለ ካልኩሌት እናድርገው ይላል والله ሂሳቡን ነው ሳሰራችሁ ምናጠፋው ጊዜ እንደሌለ ነው የሚሰማኝ መጀመሪያ ያለ አሁን ሰርተን በልተን ለማደር በቀን ስንት አንሰራለን ስንት አንሰራለን 12 ስንት አንሰራለን ወንዶች 8-9 ሰዓት 8 እናርገው ወደታች አይኔ መርካቶ 12 ሰዓት የሚሰሩ ወንድሞች ስላሉ ይወዘ 8 እናርገው ወደታች አንድ ሰው ከ24 ሰዓት ውስጥ 8 ሰዓት ከሰራ ከ60 አመት 63 አመት ውስጥ ኤክስ ያህል ይሰራል ስንት አመት ኤክስ ይመጣል 21 አመት ይመጣል ግልጽ ነው 8 ሰዓት የ24 ሰዓት 1/3 ነው አይደል 21 አመት ደግሞ የ63 1/3 ነው አይደል ካልኩሌት አድርጉት ኢንሻአላህ አንድ ሰው በቀን 8 ሰዓት ከሰራ በ63 አመት 8 ሲደምሩት 21 አመት ምን ውስጥ ነው ስራ ውስጥ ነው 21 ያዙልኝ አሁን አንድ ሰው በቀን ምን ያህል ይተኛል 8 እናንተ ኖርማሉ ነው የምትናገሩ 14 ምናምን አምጡት እንጂ 10 ሰዓት እሺ 8 እናርግ በትንሹ እንስማማ 8 ሰዓት ከተኛ አንድ ሰው በ24 ሰዓት ውስጥ በ63 አመት ስንት ሰዓት ይተኛል ስንት አመት ያ አላህ 21 አመት እንቅልፍ ውስጥ እናሳዝ 21 አመት ይተኛል ያደም ደምሩልኝ 21 ሲደመር 21 42 የልጅነት 15
ዓመት አለ ደምሩት የልጅነት 15 አለ የሶላት ያልጀመርንበት የሩጫው ብሉግ እስክንደርስ ድረስ 57 ዓመት ከ63 ቀንሱልኝ ያ አላህ 6 ዓመት ኒት ጊዜ ከዚች ውስጥ ይላል ዶክተር ታሪክ ስወይዳኒ ዳረቱል ወቅት ሚል ኪታብ አላቸው ከዚች ውስጥ ይላል 60 ዓመት የሆነው ሰው ሽንት ቤት ውስጥ 6 ወር ያሳልፋል ይላል 6 ወር ሽንት ቤት ውስጥ ነው በየቀኑ እቺ 10 ደቂቃ ውስጥ ተደመር 6 ወር ሽንት ቤት ውስጥ ነው ጸጉር ቤት ውስጥ 1 ወር ያሳልፋል ይላል 1 ወር ጸጉር ቤት ውስጥ ነው የየቀኑ 20 በየወሩ ምናደርጋት መቆረጥ 1 ወር ጸጉር ቤት ውስጥ ነው ጫማ ሲያስር ይላል 8 ቀን ይፈጃል እቺ 1 ደቂቃ አለች አይደል ፍትትሰር ምናረጋት እሷ በ63 ዓመት ስትደመር 8 ቀን ትመጣለች እቺን እንግዲህ ከ6 ዓመት ቀንሱት 5 ዓመት ማትሞላ ጥሬ ጊዜ ነው ያውም 60 ለመግባት አላህ ከወፈቀ እድሜያችን በጣም አጭር ኒት እድሜያችን ትንሽ ነው እቺ ታዲያ ዓላማ ያስፈልጋት ልንቀርጽላት አይገባም ዝም ብለን ነውታ ግባችን እንቀርጽ ለአይነት ትንሽነቷን የሚያውቁት ዑለማዎች ዝም ብለው አይጫወቱም ነበር ኢብኑል ጀውዚ ታላቁ ዓሊም ልቅ ዓሊም ናቸው ኢብኑል ጀውዚ አንድ ፕሮግራም ሲያቀርቡ እስከ 100,000 ህዝብ ይገኝ ነበር አንድ መንገር ላይ አንድ ወጣት አቆማቸው ምንድነው አሉት نتجاذب اطراف الحديث ትንሽ እንጫወት ባክ ብሎ ያዛቸው ምን አሉት ሱር ብለው አውቅፍ الشمس ሸምሷን አስቁማት አሉ ፀሐይዋን ትንሽ አስቁምልን ረፍት ጊዜ ካለ እንድንወያይ ፀሐይ ይሄደሽ ዱንያ እየተጠነጠነ ነው ተው ይባክ ምጫወትበት ሰዓት ይሄ ዓሊም ምን ይላሉ والله ይላሉ ሱብሃንአላህ ወቢሐምዲሂ ያለ ሰው ጀነት ውስጥ ምን ይተከልለታል ዛፍ ይተከልለታል ተብሏል ጥላዋ ስንት ዓመት የሚያስከኝ ሱብሃንአላህ ወቢሐምዲሂ ያለ ሰው እቺንካ ጊዜው የሚያጠፋውን ወጣት ተመልከቱት ስንት የተምር ዛፍ እንዳለፈው አንድ ዚክር ስትል አላህ ምንዳዋን ጀነት ውስጥ ያስቀምጣል የሀገራችን አንድ ወጣት እያሳቀኝ ነው ከአንድ ክፍለ ሀገር ወደ አዲስ አበባ ሲመጣ ሙሰባህ ይዞ ዚክር እያደረገ ነበር ብዙ ዚክር ብሏል እዛ እንደወረደ ምን አለ ዛሬ ጀነትን ዛፍ በዛፍ አርጊያት ወረድኩ አለ ሱብሃንአላህ ወቢሐምዲሂ ያለ ሰው ጀነት ውስጥ ዛፍ ይተከልለታል አላህ ምንዳውን ይሰጣል ስለዚህ ጊዜያችን ዝም ብሎ አይጥፋ ለህይወታችን ፕሮግራም ይኖረን አላህ በሰማነው የምንጠቀም አላህ ያደርገን ኢንሻአላህ እሺ ኡስታዛችን እንግዲህ ለሰጡን በጣም ትልቅ የሆነ ሙሐደራ ነው صراحة ያኒ ሁላችንም ከዚህ ሙሐደራ በጣም ብዙ የምንማረው ነገር አለ ግን ኡስታዛችን ስለዚህ ነገር ሲያስተምሩን ስለ ዓላማ ስለ ረመዳን ምን ይላሉ እስቲ ባጭሩ ቢስሚላህ ያው ደም መግቢያ ላይ እንዳልኩት ያው ረመዳን محطات التغيير የሰው ልጅ ህይወቶች የሚቃኝበት አዲስ ምዕራፍ ነው ይሄን አጋጣሚ እንጠቀመው ነው ብለው ኢንሻአላህ ትልቅ ወር አላህ Subhanahu Wa Ta'ala ይሄን ወር ሲደነግገው እኛን ሊያስጨንቅ አይደለም ከመራባችን የሚያገኘው ጥቅም የለም ብናፈጥር ምሱን ጎደዋለን ምንም አንደርስበት ለኛ ነው የደነገገው ወሩ እዛ ነው የጾምን አንቀጽ ሲጨርስ አላህ ምን አለ يريد الله بكم اليسر ولا يريد بكم العسر ማስጨነቅ አላሰበም ማግራት ነው ለናንተ ይሻ ብዙ ዘርፈ ብዙ ጥቅሞች አሉት ረመዳን አላህ የደነገገበት እጅግ በጣም እኔ ባጭሩ ረመዳንን የስልጠና ማዕከል ነው አላህ Subhanahu Wa Ta'ala ለአንድ ወር አጥነው ለ11 ወር ስንቅ የሚያስዝብን ወር አሁን ሶላት ማይሰግዱ ሰዎች ረመዳን ላይ በለመዱት ትንሽ እንደረደራሉ አይደል አላህ Subhanahu Wa Ta'ala አየሩን ነፃ አደረገ ሸይጣንን አሰረ ሙእሚኑ መስጂድ እንዲገባ አደረገ ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ اذا جاء رمضان ሲመጣ فتحت ابواب الجنه
የጀነት በሮች ይከፋፈታሉ። ወጉልቀት አብዋቡ ኒራን የጀሃነም በር አላህ እንዲዘጋ ያደርጋል ለክብሩ። ወሱፊደት ሸያጢን ሸይጣኖች እንዲጠፈሩ ያደርጋል። አየሩ ንጹህ ማይሰግደው ሁላ ወርሰው ታገኘዋል። ይህ ትልቅ ነፃ አድርጎ አላህ እስኪ ራሳችሁን ተርቢያ ስጡ፣ በዚህ ወር ውስጥ እነጹት፣ ራሳችሁ ከኔ ጋር ተዋወቁበት ብሎ ያመጣው ወር ነው። የስልጠና ማዕከል ሸይጣን የሚታሰርበት ወር። አንድ አባት አንድ ሰርግ ላይ ፕሮግራሙ ሰርግ እንዳለቀ ትንሽ ሙሐደራ ነገር ሰጠንና ስናበቃ እሳቸውን ፕሮግራም ልስጣሉ አየሩን ከፈትንላቸው። ይሄ ደግ ወር መጣ እንግዲህ አሉ። ሸይጣን የሚታሰርበት ሴቶች ሁሉ ሚሰሉበታል። ሚሰሉበት ኢን ሴንስ ጥሩ የሚሆንበት ማለት ነው። ሚስታቸው ጋር ትንሽ አይግባሙ መሰለኝ። ከረመዳን በፊት አሉ ሾርባ አዘጋጅ ስትባል ለጎረቤት አቤቱታ ትልካለች። ወጡን ሰርቼ ካቀረብኩ አይበቃ ሾርባ እያለም ያደርቀኝ ትላለች። ረመዳን ሲገባ ደግሞ አቤቱታ የምትልከው የሾርባ እህል አልሰጠኝ ብሎ። ሸይጣኖች የሚታሰሩበት ወር። ታዲያ ሸይጣን ከታሰረ አንዳንዶች ስቲል ማይሰግዱ አሉ አይደል? ለምን? ዑለማዎች መልስ ሲሰጡ ምን አሉ? መኪና እንግዲህ አብዛኞቻችሁ ትነዳላችሁ። በጣም እየፈጠንክ ድንገት ፍሬም ብትዝ ትንሽ ትንሸራተታለህ እኮ አይደል? ይህ ሰው ሸይጣን 11 ወር ሲጋልበው ቆይቶ ሲለቀው ትንሽ ይንደረደራል። ዒድ ሶላት የሚመጣ እኮ አለ አይደል? ረመዳን ሳይሰግድ ዒድ ሶላት ላይ መስገጃ ይዞ ታየዋል። ፍሬኑ እዛ ድረስ ነው የተንሸራተተው መኪናው። አላ ኩሊ ሓል ረመዳን ትልቅ የስልጠና ማዕከል ነው። ሐቂቃ ራሳችን ምናልባት አላቅም ከሰዓት ፕሮግራም ካለ እናየዋለን ኢንሻአላህ። በረመዳን ዙሪያ ላይ ምን መስራት አለብን፣ ቁርአን ጋር መተዋወቅ እንዳለብን፣ ዱዓ ላይ መበርታት እንዴት እንዳለብን እነዚህን ነጥቦች ኢንሻአላህ በስፋት እንዳሳለን እላለሁ ኢንሻአላህ። አላህ ጾሙን ይቀበለን ኢንሻአላህ። እሺ ሁለተኛው ጥያቄ ያው ኡስታዛችን ማሻአላህ በሙሐደራ መሃል እነ ቡኻሪ እነ ሙስሊም ስለነ አብዱል መሊክ ኢብኑ መርዋን ስለነ ብዙ ነገር ነግረውናል እና እኛ መሃል ማሻአላህ ከቤት ሰራተኛ ጀምሮ እስከ ነጋዴ ድረስ አሉ እኛ መሃል ሙሐደራውን የሚከታተሉ እና ስለያንዳንዳቸው ለዲናቸው እነ ቡኻሪ ይሄን ያህል ለዲናቸው ትልቅ የሆነ ነገር ካበረከቱ እስከ ቤት ሰራተኛ ጀምሮ እስከ ነጋዴ ያለው ምን ማድረግ አለበት ይላሉ። ለያንዳንዳቸው የተወሰነ ነገር ቢመክሩ ምክር ነገር ቢሰጡ። እኔ ቢስሚላህ الرحمن الرحيم ወላሂ ዑለማዎች ምን ይላሉ? ሁሉንም ሰው ወንበር ላይ ቁጭ ብሎ ዳዓዋ እንዲያደርግ አንፈልግም ይላል። ባለበት የትኛውም የህይወት መስክ ላይ ኢስላምን አስተላላፊ ይሁን። ስነ ምግባር ወደ ኢስላም ይጣራል አይደለም እንዴ? አንዳንድ እኔ ሐቂቀተን የማያቸው አንዳንድ ዶክተሮች አሉ ሙስሊም አይደሉም። ባህሪያቸው ምናም ስታይ ሙስሊም እንዲሆኑ የምትመኝላቸው ሰው አጋጥሞ ያውቃል አሉ እኮ። ያ ረቢ እንዲሁ በሰለመ እንዲህ እኮ ነው የቀረው ይሉኛል። ኡስታዝ እቺን ያህል ነው የቀረው የሚሉ ሰዎች አሉ። ውብ ስነ ምግባር ያስከው ዲን እንዴት እንዳነጻ ነው የሚጠቁማቸው ለነሱ። አንድ የመስጂድ ኢማም አሜሪካ ውስጥ አሰጋጅ ናቸው። እንግዲህ ለኢማሞቹ መልእክት ነው ይሄ። ኢማም መስጂድ አሰግጅ ስወጣ ይላል አንድ ፈረንጅ ከፊት ለፊት ያልፋል። ከዛ የታሰሩ ብዙ ዶላሮች ይዟል፣ እሽግ ናቸው። እነሱን ጥሎ አለፈ ከፖርሳው። ልክ ሲሄድ አነሳው ተይም ሳየው ብዙ ዶላር ነው የሚያሳሳ ነው። ከዛ ልቅጣው ይሄን ሰው ወይስ ልስጠው አለ። ልቅጣው ሆነ ሴንስ ለሱ ባልሰጠው ለየቲም ማሳዳሪዎች ሰጠዋል። ለመስጂድ መስሪያ ይሆናል፣ ለዘበኞች ክፍያ ይሆናል። ማልቀጣው። ከዛ ነፍስዬ ጋር ፈትዋ ጠየቅኩና አይ ይቅርብኝ በሰጠው ይሻላል። ሄሎ ዩ ታላልኩት መጣል። ምንድነው አለኝ። ብር ጥላሃል ወሰድ። ምን አለኝ እንዳልሰማ መሰል። ብር የጣልከው አለ ኢትስ ዩር ማኒ ፕሊዝ ቴክ ኢት አለና ፈገግ ብሎ አይ። ከዛ ብሩን ተቀበለና ምን አለ? ስማኝ አለ ይሄን ብር አውቄ ነው የጣልኩት። አንተ የሙስሊሞቹ አሰጋጅ ነው። እስልምናን እያጠናው እየተከታተልኩ
አንተ አሰጋጁ ካልታመንክ ዲናችሁ ውድቅ ነው ማለት ነው። ሙስሊሞቹን እየመራ አንተ ሌባ ከሆንክ ውዳቂ ዲን ነው። ልፈትንህ ነበር አልፈሃል። እስልምና እንዴት ነው መቀበለው አለኝ። አላሁ አክበር። ስነ ምግባራችን ይሄ ሰውን ዳዕዋ አድርጎለት ነው ታማኝነቱን ወደ ኢስላም ያጠራ በጥሩ ስነ ምግባር ወደ ኢስላም መማረክ አለን። ያ አላህ እንዴት ነው ይሄ ዲን የቀረጸው ምትባል ሰው መሆን አለ። ውብ ስነ ምግባር፣ ትሁት፣ አዛኝ፣ ታማኝ። አብል ሐሰን الندوي ህንድ ውስጥ የነበሩ ትልቅ ዓሊም ናቸው። አንድ ኪታባቸው ለምን ይላሉ? ህንድ ውስጥ አንድ የሚገኝ ቦታ አለ። ሁንዱኮቹ ህንድ ሀገር የሚኖሩ ጣዖት አምላኪያን አሉ። ታውቃላችሁ፣ ተራ የሚገዙት ነገር ነው ማይገዙት የለም ነው ይላል። ልክ የፊዚክስ ምሁር ጋር ቁጭ ብለን ይላሉ ወጣቶች። ከሱ ጋር እየተወያየን እያለ በጣም ዒልሙ ገረመ። ትልቅ ፕሮፌሰር ነው። በዛት መሀል እያወራን ወረድ አለና መሬት ላይ ስጁድ አደረገ። ደነገጥንና ምንድነው አልነው። አይ እኛ አይጥ ከሚገዙት ጎሳዎች ነንና በዛውን አይጥ አልፋ ነው አይደል። በጣም ያሳዝናል። እንዲህ አይነት እምነት ህንድ ውስጥ አለ። አይጥ የሚያመልክ አለ፣ ድመት አለ። በጣም ማያመልኩት ነገር የላቸው። አላ ኩሊ ሐሊን ሁንዱኮች የሚባሉ ጣዖት አምላኪያን አሉ። እነዚህ ሁንዱኮች ከሙስሊሙ ጋር በአንድ ቦታ ላይ ተጣሉ። ሙስሊሞቹ የሶላት ቦታችን ነው፣ እነዛ የአምልኮ ቦታችን ተጣሉ። ማን ይፍረድ? ያኔ እንግሊዝ ህንድን በቀይ ግዛት የያዘችበት ሰዓት ነው። እሷ ነበር የምታስተዳድር። ወደ ዳኛው ሄዱ። ዳኛው ፊት ቀረቡ። ሁለቱም ተወያዩ። ታሪካዊ መረጃ አላችሁ፣ ሁለቱም የላቸው። ቦታው የነሱ ስለሚገልጽ ከዛ ህንዱ እንትኑ ይሄ ፈረንጁ ዳኛ ምን አለ? ከሙስሊሞቹ መሃል አላህ የሚፈራ በሱ ቃል እንድፈርድላችሁ የምትመርጡት ሰው አላችሁ እንዴ አላቸው። ለሁንዱኮቹ የምታውቁት ሰው አለ? ሁንዱኮቹ አንድ ደግ ሰው ያውቁ ነበር፣ ሳሊህ የሆነ ሰው። አዎ አንድ ዓሊም እናውቃለን፣ እሱ በፈረደው እንስማማለን። ምን ያህል ቢያምኗቸው አያችሁ፣ በራሳቸው ላይ እንዲፈርድባቸው ሙስሊም መረጡ። ይህን ሸኸዱና ና ፍርድ ቤት ለምስክርነት ትጠየቃለህ ሲለው ይሄ ዓሊም ምን አለ? እኔ አልመጣም። እነዚህ እንግሊዞች ገብተው አገራችን በክለዋታል፣ እስልምናን ሽባ አድርገዋታል። ፈረንጅ ፊት ላልቆም ለአላህም እያለው አልመጣም ማለት። ለዳኛው ሄደው ነገሩት። ዳኛው ምን አለ? ማፊ ሙሽኪላ፣ ችግር የለም ይምጣና ፊቱን ዙሮ አስተያየቱን ይስጣል። እኔን አለማየት ከሆነ ንያው ሄደው ነገሩት። እሺ አለ። የምስ አሳየዋለሁ። ፍርድ ቤት መጣ። እንደገባ ፊቱ ዘው። ዳኛው እዚህ ነው ያሉት፣ ፊታቸው ዘረ። እሺ ምን ትላለህ? ተመልከቱ ያለው አሁን በተለያዩበት ነጥብ ላይ ቦታው የሁንዱኮች ነው። ወልአርዱ አርዱሁ ወላ የጅሪመነኩም ሸንዓኑ ቀውሚን ዐላ አላ ተዕዲሉ እዕዲሉ ሁወ አቅረቡ ሊተቅዋ። ቦታው የነሱ ነው፣ ፍትሃዊ ሆኑ ብሎ ወጣ ተናግሮ። ዳኛው ይችን ቃል ያዘና ለሁንዱኮች ፈረደ። ሙስሊሞቹ ጮሁ። የኛ ሸኽ ነው ብለን አምጥተን ያስረክብብናል። ያስቆጣል። በጣም የሚገርመው ሁንዱኮች ተሰበሰቡና በእነሱ ላይ እንዲፈርድ ያደረገው የግለሰብ ምን አይነት ዲን ታዲያ? ምን ይሻል? ለምን አንሰልም? ሁሉ እስልምናን ተቀበሉ ይላል። ያ ቦታ ምን ሆነ? መስጂድ ተሰራ። خلق ይህ ሰውን ዳዕዋ አይደለም ያደረገ፣ ከሱ ላይ ያዩት ስነ ምግባር ነው የማረካቸው። ሰሃቦች እኮ ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋቸውን ሰምተው አይደለም መጀመሪያ ያመኑት። ሙሐመዱል አሚን የሚባል ስያሜ ነበራቸው። ታማኙ ሙሐመድ ለፍጡራን የታመነ የአላህ መልእክት ይዞ ሲመጣ ይዋሻል እንዴ? እውነት ነው ብለው ነው መጀመሪያ የተቀበሉ። መጀመሪያ የማረካቸው ውብ ስነ ምግባራቸው ነው። ግልጽ ነው። ስለዚህ ምን ለማለት ነው? ለኢስላም ሁላችን ባለንበት ቦታ ተግባባ። ባለን አሰሪዎች ለሰራተኞቻችን፣ ሰራተኞች ለአሰሪዎቻችን፣ ሰዎች ጋር ያለን ትስስር ዲናችን ዲናፍቃቸው ምናደርሰው መሆን አለበት። ባለን መስክ ከቻልክ ቫምፕሌት ትሰጠዋለህ፣ ካልቻልክ ካሴት ትሰጠዋለህ። አንዷ አሜሪካ ደወለችልኝና ለምሳሌ ልንገራችሁ።
ካሴት ኮፒ አታድርጉ ምናምን ተብሎ ይጻፋልና እሷ ግን ኮፒ አድርጋ ሁለት መጠጥ ቤት የሚሄዱ ጎረምሶች አሉ ሰጣቸው ያን ካሴት አይቶ መስጂድ መጣዋል አሁን ያን ጽሁፍ ስታይ ደወለችና ኡስታዝ አለች ካሴትህን አባዝቼ ለሁለት ጎረምሶች ሰጥቻለሁ እነዚህ ልጆች ተወብተው መስጂድ ገብተዋል ምን ትለኛለህ አለች ምን ትላላችሁ አፉ ብለንሻል አንቺን አልኳት እቺ ዳዕዋ ማድረግ አልቻለች ሚናዋ ግን ምን ነበር ካሴት ገዝታ ሰጠች አቅሟ ይዚን ያህል ምን ለማለት ነው ባለን የትኛውም የእውቀት መጠን ባለን ችሎታ እስላም እናደርሰናል በተለይ ወላሂ እስልምና አገር ውስጥ ሌላ እምነት እንዲስፋፋ ፈቀድም ማለት ኪሳራ ነው ወላሂ ይሄን የመሰለ ወርቅ ዲን ይዘን አላደረስነው እዛ ነው ባለፈው አንድ አውሮፓ ውስጥ አንድ ክርስቲያን ሰለማ እምነቱን በጣም ወደደው እስልምና መጨረሻ ዳዕዋ ላደርግ ነው ብሎ መስጂድ ላይ ቆመ ሰዎቹ አረገና ቁጭ በላሉት ቆመና ያ አዩሃ الظالمون ሙስሊሙን እኮ እናንተ በዳዮች ሳባረጉትን አንተ ያ አዩሃ الناس ያ አዩሃ الصائمون ነው የሚባላሉ ላላ ያ አዩሃ الظالمون እንዴት ይላልህ አሉት በዳዮች ናችሁ እውነት እስልምና እንቁ ነው እናንተ ግን እንቁ ላይ ተጠቀለላችሁ ባቦች ናችሁ ወይ በእንቁ አታጌጡ ወይ ሰው እንዲያጌጥ ቦታ አትለማ እስካሁን በእናንተ ምክንያት ከዲኑ ቆርጠን ነበር እኔ የውመል ቂያማ ሙስሊሙን ከአላህ ፊት ተፋረደዋለሁ እኔስ እስልምናን አገኘው እናት አባቶችስ ማን አደረሳቸው ጭራሽ ሙስሊም የሆነ ሰው ግን ወደ ሌላ ሲሄድ ከስረናል ማለት ነው ለኢስላም አምባሳደር ነን ብለን እንሰራ የትም ቦታ ሄድነ ኢስላምን አስተዋቂ ኢንሻአላህ አላህ ይረዳናል ይሄ ዲን እንኳን ነግረናቸው አንብበው እኮ ነው የሚሰልሙ እስልምና ሊጎዱ መጥተው ይሰልማሉ ባለፈው አጫዎቻችሁ ከሆነ አንድ ትልቅ ምሁር አለ ነጮቹ የኛ ጭንቅላት ነው የሚሉት ትልቅ ምሁር ይህ ምሁር ትልቅ አሳይመንት ይሰጠዋል ኃላፊነት የተሰጠው ኃላፊነት ምንድነው እስልምናን አጥንቶ በእስላም ላይ ሂስ ሊጽፍ ትችት ሰው እንዲጠላው ዲኑን ለማድረግ ማንበብ ጀመርኩ ይላል እስልምና ከላይ ሳነብ አልহামዱሊላህ ረቢል ዓለሚን ለዓለም የተላከ እምነት መሆኑን ተረዳዋል ከታች ስመጣ ቁል አዑዙ ቢረቢ الناس የሰው ልጆች ይላል ከዛ ለዓለም ላሉ የሰው ልጆች የተላከ መልእክት መሆኑን ውስጥ የተረዳዋል ከዛ ወረድ ስል በቀራ ላይ ምን ይላል አሊፍ ላም ሚም ذلك الكتاب لا ريب فيه ነው የሚል ጥርጥር የለው ከአላህ ስለመሆኑ ለሙእሚኖች ለሙተቆች መመሪያ ስለመሆኑ የሚለው ጽሁፍ አነበብ ደነገጥኳል ለምንድን ነው የደነገጠው ማንም ጸሐፊ ታዋቂ የሚባል እንኳን ሲጽፍ መጨረሻ ላይ ምን ይላል እንግዲህ የሰው ልጅ ነኝ ከጸሐፊ ስተት አይጠፋምና በኢሜል ርምት ስጡኝ ይላል መጽሐፎች ስታነቡ ስተት አይጠፋምና አስተያየታችሁን በዚህ ፖስታ ሳጥን ቁጥር ላኩልኝ ደውሉልኝ ኢሜል አርጉልኝ ማንም ጸሐፊ ይላል አላህ ግን ቁርአኑ ሲጀምር እንደዛል እንዴ ላ ረይበ ፊህ ሁደን ሊልሙተቂን there is no doubt ለሙእሚኖቹ መመሪያ ልብ ነካው ይላል መጨረሻ እስልምናን ተቀበለ ኢስላምን ሊተች የመጣ ሰው አንድ መጽሐፍ አሳትሟል መጽሐፉን አሳትሞ ሲጨርስ ውስጥ ገጽ ላይ ምን ይላል I come to Islam as a robber but it lasts forever ይላል ወደ ሰጣቸው ያን ካሴት አይቶ መስጂድ መጣዋል አሁን ያን ጽሁፍ ስታይ ደወለችና ኡስታዝ አለች ካሴትህን አባዝቼ ለሁለት ጎረምሶች ሰጥቻለሁ እነዚህ ልጆች ተወብተው መስጂድ ገብተዋል ምን ትለኛለህ አለች ምን ትላላችሁ አፉ ብለንሻል አንቺን አልኳት እቺ ዳዕዋ ማድረግ አልቻለች ሚናዋ ግን ምን ነበር ካሴት ገዝታ ሰጠች አቅሟ ይዚን ያህል ምን ለማለት ነው ባለን የትኛውም የእውቀት መጠን ባለን ችሎታ እስላም እናደርሰናል በተለይ ወላሂ እስልምና አገር ውስጥ ሌላ እምነት እንዲስፋፋ ፈቀድም ማለት ኪሳራ ነው ወላሂ ይሄን የመሰለ ወርቅ ዲን ይዘን አላደረስነው እዛ ነው ባለፈው አንድ አውሮፓ ውስጥ አንድ ክርስቲያን ሰለማ እምነቱን በጣም ወደደው እስልምና
መጨረሻ ዳዕዋ ላደርግ ነው ብሎ መስጂድ ላይ ቆመ። ሰዎቹ አረገና ቁጭ በላሉት ቆመና ያ አዩሃ الظالمون አለ። ሙስሊሙን እንኳን እናንተ በዳዮች ሳባረጉትን አንተ ያ አዩሃ الناس ያ አዩሃ الصائمون ነው የሚባል አሉት። ላላ ያ አዩሃ الظالمون አለ። እንዴት እላለህ አሉት። በዳዮች ናችሁ እውነት እስልምና እንቁ ነው እናንተ ግን እንቁ ላይ ተጠቀለላችሁ ባቦች ናችሁ ወይ በእንቁ አታጌጡ ወይ ሰው እንዲያጌጥ ቦታ አትለፉ እስካሁን በእናንተ ምክንያት ከዲኑ ቆርቀን ነበር እኔ የውመል ቂያማ ሙስሊሙን ከአላህ ፊት ተፋረደዋለሁ እኔስ እስልምናን አገኘው እናት አባቶችስ ማን አደረሳቸው ጭራሽ ሙስሊም የሆነ ሰው ግን ወደ ሌላ ሲሄድ ከስረናል ማለት ነው والله ለኢስላም አምባሳደር ነን ብለን እንሰራ የትም ቦታ ሄድነ ኢስላምን አስተዋቂ ኢንሻአላህ አላህ ይረዳናል ይሄ ዲን እንኳን ነገረናቸው አንብበው እኮ ነው የሚሰልሙ እስልምና ሊጎዱ መጥተው ይሰልማሉ ባለፈው አጫዎቻችሁ ከሆነ አንድ ትልቅ ምሁር አለ ነጮቹ የኛ ጭንቅላት ነው የሚሉት ትልቅ ምሁር ይህ ምሁር ትልቅ አሳይመንት ይሰጠዋል ኃላፊነት የተሰጠው ኃላፊነት ምንድነው እስልምናን አጥንቶ በእስላም ላይ ሂስ ሊጽፍ ትጭት ሰው እንዲጠላው ዲኑን ለማድረግ ማንበብ ጀመርኩ ይላል እስልምና ከላይ ሳነብ አልহামዱሊላሂ ረቢል ዓለሚን ለዓለም የተላከ እምነት መሆኑን ተረዳዋል ከታች ስመጣ ቁል አዑዙ ቢረቢ الناس የሰው ልጆች ይላል ከዛ ለዓለም ላሉ የሰው ልጆች የተላከ ምልክት መሆኑን ውስጥ የተረዳዋል ከዛ ወረድ ስል በቀራ ላይ ምን ይላል አሊፍ ላም ሚም ذلك الكتاب لا ريب فيه ነው የሚል ጥርጥር የለው ከአላህ ስለመሆኑ ለሙእሚኖች ለሙተቆች መመሪያ ስለመሆኑ የሚለው ጽሑፍ አነበብ ደነገጥኳል ለምንድን ነው የደነገጠው ማንም ጸሐፊ ታዋቂ የሚባል እንኳን ሲጽፍ መጨረሻ ላይ ምን ይላል እንግዲህ የሰው ልጅ ነኝ ከጸሐፊ ስተት አይጠፋምና በኢሜል ርምት ስጡኝ ይላል መጽሐፎች ስታነቡ ስተት አይጠፋምና አስተያየታችሁን በዚህ ፖስታ ሳጥን ቁጥር ላኩልኝ ደውሉልኝ ኢሜል አርጉልኝ ማንም ጸሐፊ ይላል አላህ ግን ቁርአኑ ሲጀምር እንደዛል እንዴ ላ ረይበ ፊህ ሁደን للمتقين there is no doubt ለሙእሚኖቹ መመሪያ ልብ ነካው ይላል መጨረሻ እስልምናን ተቀበለ ኢስላምን ሊተች የመጣ ሰው አንድ መጽሐፍ አሳትሟል አሁን መጽሐፉን አሳትሞ ሲጨርስ ውስጥ ገጽ ላይ ምን ይላል I come to Islam as a rover but it lasts forever ይላል ወደ እስልምና ሽፍታውኝ የመጣው እዛው ውስጥ ሰምጬ ቀረው ይላል አላሁ አክበር እንኳን ኢስላምን አቀርበ ነው ሊተቹት መጣው ተማርከው ይቀራል በመንችለው ኢስላምን እንርዳለን ኢንሻአላህ እሺ እና ባለችና አጭር ሰዓት ለወንዶች መናገር የሚፈልጉት ነገር ካለ ለአንድ ለሁለት ሰው እድል እንሰጣለን ለከሴት ከእህቶቻችንም ለአንድ ለሁለት ሰው እድል እንሰጣለን ኢንሻአላህ نعم ማሪያ ዛክላ እዚህ ድረስ መተንሲኝ የነበረው በፍለግ ስላቀረብከን አላህ ይደግ አላህ የምትወደው ቦታ ያደርስ ይሁን አላህ ይጀምር ኢንሻአላህ እኔ በተናገርካቸው አንተ ነው ጠይቀህ እዚህ አላማ ስላላማ ነገር ነውና ያንተን አላማ ማለት እዚህ እንደደረስክና ካሁን በኋላ ሰላማ ተበሽ ጥያቄ ቀጥታ ጥያቄ ምንድን መሰለህ ማሻአላህ ብዙ ዳዒዎች አሉ በሀገራችን ላይ እንደዚህ አይነት ትምህርት እኔ መጀመሪያ ጊዜ ነው በአማርኛ ሰምቼ አላውቅም አላማ ምንድነው እንደዚህ አይነት የሆነ ለሰው ልጅ ሁሉም ትምህርት ትክክል ዲኑ በጣም አስፈላጊ ነው ግን ከዱንያውና ከአኺራው ጋር የተያያዘ ትምህርት ለመጀመሪያ ጊዜ እንደዚህ ሰማ እና ከዳዒዎች ጋር እኛ ጋር ካሉት ጋር ማለት ነው ያላችሁ እንቅስቃሴ ምንድነው ሰው ዱንያውና አኺራው እንዲያያይዝ የሰውን ጭንቅላት ለማሳደስ ታድሶ ቤተሰብ ሁሉ ታድሶ ያስፈልጋል ብሏል ህዝቡ እና ታድሶ ለማድረግ ምን አይነት እንቅስቃሴ ወደት አለ በእኛ ሀገር ላይ ማለት ነው ሽክራን እሺ ከእህቶቻችን بسم الله الرحمن الرحيم
ያው የድሮ ደጋግ ሳልሖች አንድ ስራ ሲሰሩ ሰው አውቃለሁ ይላሉ። ፉደይል ኢብኑ ዒያድ የሚባሉ ዓሊም ምን ይላሉ? እኔ እኮ ከጁምዓ እስከ ጁምዓ ቃሉን መዝግቦ የሚተሳሰብ ሰው አውቃለሁ ይላሉ። ጁምዓ እስከ ጁምዓ የተናገረውን ጽፎ እችን ራይት እችን ኤክስ የሚያደርግ ጥሩን አልሐምዱሊላህ ሌላውን አስተግፍሩላህ የሚል ሰዎች አውቃለሁ ብሎ እችን ተናገረ። ዑለማዎች ምን አሉ? እንዳይታወቅበት ነው እንጂ እሱ ራሱ ነው አሉ። ምን ልላችሁ ፈልጌ ነው ከነሱ ሱና የወሰድኩት ነው። ይሄ ሁለተኛ ሙዕተቅ ያልኳችሁ ግብ የኔ ግብ ነው። የሆነ ሰው አለ ያልኳችሁ እና ጥሩ ሚሊዮነር መሆን እፈልጋለሁ፣ ተቅይ መሆን እፈልጋለሁ፣ ዓሊም በሁለቱም መስክ አካዳሚክ የተማርኩ ነው፣ ዲኑም ላይ ጥሩ ሊደር መሆን እፈልጋለሁ። ኢትዮጵያን አላህ ያደርሰን ኢንሻአላህ። ሶስተኛው ጥያቄ ዳዒዎቹ አዲስ አበባ ላይ ባላቸው ቅንጅት ምን እየተሰራ ነው ካልክ ሰፊ ነገር ምን አሉ? በእድሜ የገፉት ትልቆች ማማከር ለዚህ ነው የሚጠቅመው። እንደና ኑቡአት አሉት። እኛ ጋር እኮ አንድ የተነገረን በነቢያቶች ወሬ አለ። በኒ እስራኤል